አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። ሰላማችሁ ይብዛ ብያላችሁበት ቦታ። ሰላም ለሀገራችን ይሁን። መተዛዘን፣ ፍቅር፣ መተሳሰብ፣ እዝነት አላህ ይወፍቀን ይላለሁኝ። በመቀጠል እንግዲህ ሙሽራ ነበርኩኝና እንደዚህ አምሮብኝ ነው ለካ ዛሬ የመጣሁት። እስካሁን ድረስ ተሸውጃለሁኝ። እናንተም በቃ ሙሽራ ለመሆን አላህ ያብቃችሁ፣ የኔ በረከት ይፍሰስባችሁ እላለሁኝ። ሌላ ምን እላለሁ? ያው እንደዚህ ያስመሰለኝ ሙሽርነት ነው። ትላንትና ነው ከጫጉላ ቤት የወጣሁት። ትላንትና ነው ከጫጉላ ቤት የወጣሁት እና በነገራችን ላይ ሙሽራ የሆንኩት በእናንተ ብርታት ነው፣ ካላህ በታች ማለት ነው። ስለዚህ አብሮነታችሁ አሁንም አይለይኝ። አብረን ወደፊት መቼ ሰራ ነው ጀመር ነው እንጂ። አመሰግናለሁኝ። እስካሁን ድረስ ቪዲዮ አልሰራሁኝም። ነገ ከነገ ወዲያ እያልኩኝ ስራም አለ እንግዲህ ቢዚ ነን። መዞር አለ፣ ተሸቅለናል። ብቻ አልሐምዱሊላህ ጥሩ ነገር ሰርተን የምንለወጥበት አላህ ያደርገን። ለተቸገሩት የምንደርስበት አላህ ያደርገን። እንግዲህ ምን ይታወቃል እና አመሰግናለሁኝ። ክበሩልኝ ውድ የሀገሬ ልጆች። ምን ያልሆናችሁ ደግሞ ወይኔ አፈረጥኩት። እኔ እኮ ወደ ቲማቲም ስለሆንኩኝ ነው። እንግዲህ እኔን ዛሬ ተቀይርባችሁ ከሆነ እኔ ዚያዳ ነኝ። ስለዚህ ያው ስላማረብኝ መሰለኝ። ሰላም ማሻአላ ተባረከላ ማሻአላ ባል። ታዲያ ዛሬ ለዚች የመሰለች አበባ ላይኩ እንግዲህ አልጠየቃችሁም፣ ተምንም አልሰጣችሁም ማለት ነው። ተምኑና ስጡኝ ላይገባታል ካላችሁ ላይክ አድርጉልኝ፣ ሰብስክራይብ አሳድጉኝ፣ አብረን ወደፊት እላችኋለሁኝ። አመሰግናለሁኝ። ሀቂቃ አንዬም ክበርልኝ፣ አላህ ያክብርልኝ ከውዱ ባለቤትሽ እንዲሁም ከአሚን ከልጃችን ማለት ነው። እና እንግዲህ አልሐምዱሊላህ ረብል ዓለሚን ማለት ነው። አበረታቱ እና ቀላል ነው። ወልደሽ ታስቀምጫለሽ። ያ ነው ኃላፊነትሽ። ወልደሽ ኖ ማሳደጉንም ቢሆን ስንት ነገር ነው ሰርቻለሁኝ። ቤተሰብ አላስተዳደርኳቸው ነገር ማማ ለምን አትናገሪኝ? እኔ በዘጠኝ ዓመት የኔ ስራ አልሰራም ነበር ተቀጥሬ አልሰራም ነበር ተቀጥሬ። እሺ በቃ ወሽቻለሁ። ስንተኛ ክፍል ነበርሽ ሀይሚ? ስንተኛ ክፍል ነበርሽ? እስከ ስንት ነው የተማርሽው? በጣም የሚገርምሽ ነገር ሳስበው ያንቺን ባህሪ ይዘን አላደግንም እኛ። ገባሽ? ያንቺን ባህሪ ብንይዘው ድሮ በጣም ብዙ ነገር እናወራ ነበር። አይ ቲንክ ከዚህ ባህሪ ምንድን ነው? ያ እኔ ከዚህ በላይ መናገር አልችልም። ሀቡ የምር ቆይ እሺ፣ ንገርሽ አይ ነው በጣም ከባድ ልጅነት እንዳሳለፍሽ በድህነት በኃይለኛ እናት ማደግ። እናቶቻችን ግን ያው ቅድም እንደነገሩሽ ኃይለኛ የሚሆኑት ያው እኛ እንዳንበላሽባቸው ሲሉ እንጂ ጠልተውን አይደለም። ልጇን የማትወድ እናት ልጇን ትጥላለች፣ አታሳድግም። ኢቭን ተጥለው ከአመታት በኋላ ቤት ላይ ቀርበው የተለያየ ቦታ ቤተሰባቸውን ፈልገው ያገኙ ልጆች እንኳን ይቅር ብለው ቤተሰባቸውን አብረው ይኖራሉ። ካልነበረ ከመቅረት መኖር ይሻላል። ያልነበረ ምንም አይተሽ የማታውቂው ቤተሰብ አሳድጋ የማታውቅ እናት ከ20 ወይ ከ30 ዓመት በኋላ ለመጣች እናት እንኳን ይቅር ይባላል። ይቅር ተደርጎ አብሮ ይኖራል። አይደለም ለፍታ በድህነት ላሳደገች እናት አስተዳደጌ ትክክል አልነበረም። ያላቸውን ነው የሚሰጡን። ገባሽ? የዛሬ እናትና የድሮ እናት ሁላችሁም እናታችሁ ገመና ሸፋኝ ናት። መጥፎ አይደለም። ዲጋራ እንኳን ይዛችሁ ብትመጡ ትቀበላችኋለች። እኛ አንገታችን ደፍተን ሰላም እንኳን አልሰጠችንም። አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስታውን ልኑርበት ላስ እኔ በቃኝ። ልጅ ሜሴጅ ላይ ብላለች። እናቴ አይደለሽም ብላኛለች። ግን ብላኝ ግን ዱባይ ተበጠበጠ ብዬ ደወልኩለት። አየሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልላ ይኸው በዚህ ሁሉ ሰው ፊት አንቺ ራስሽ ሰው ፊት ተናግሬያለሁ። እናት የለኝም። ይኸው እያያችሁ ነው።
እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናቴ አይደለም ቤተሰቦች ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ እያልኩ እንደምሰራ ሁላችሁ ታውቃላችሁ። ቴንኪዩ። ብዙ የሚያከብሩኝ ሰዎች አሉ፣ ባህሪን ስለሚያውቁት፣ ለቤተሰብ ያለኝን ፍቅር ስለሚያውቁት። ይኸው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትውለደኛ አላውቅም። ዲኤንኤ ይጣራልኝ፣ ዲኤንኤ ይጣራልኝ፣ ዲኤንኤ ይጣራልኝ። ግን እናት ገበና ትሸፍናለች። የእኛ ገበና የትኛው ነው? አቡ የእኛ ገበና የትኛው ነው? ንገሪኝ። የትኛው ገበና ይናወጣ? ምንም ገበና የለም ማሪ። ሁሉም በየቤቱ አለ፣ ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናቴ ይኸውልሽ፣ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውጥታማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላችኋለሁ እኮ የኔ አይብስም እኮ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ እንዲህ ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስቲ ፍረደን እስቲ። ሰው ምንድን ነው እናቴ ታደርጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ? ከወጣሽ አይቀር ለምን ደብቅልሻለሁ? ወጣሽ እኮ ማለት ሀይሚዬ፣ እኔ እናት አንዴ ላስረዳችሁ፣ ሁለታችሁም አንዴ ላስረዳችሁ። ሀይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው። ለዛ ደግሞ ማስረጃ አላት። መሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጭ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችንን ደፍነን ነበር ምንተኛው ብለሽ ቀድመሽ። እውነት ነው። ነገር ያወራሽ አንቺ ነው። 100% እውነት ነኝ። ወሬ አይደለም። ታከብሯት ብቻ ነው የተናገረችው።